ልባችሁ በቀን ከ100,000 ጊዜ በላይ ይመታል። ነገር ግን እናንተ በየቀኑ በምታደርጓቸው ጥቃቅን ስህተቶች የልባችሁን እድሜ እያሳጠራችሁት እንደሆነ ያውቃሉ? ብዙዎቻችን የልብ ህመም የሚመጣው በእድሜ መግፋት ብቻ ይመስለናል። ነገር ግን በአሁኑ ሰዓት ወጣቶችና ጎልማሶች ሳይቀሩ ባልተለመደ ሁኔታ ለልብ ድካም እንዲጋለጡ ያደረጉ 10 የተለመዱ ነገር ግን ገዳይ ልማዶች አሉ። ስለዚህ በዛሬ ትምህርታችን የልብ ስሮችን የሚያጠቡ፣ የደም ግፊትን የሚጨምሩና ልባችሁን በዝምታ የሚገሉ 10 መጥፎ ልማዶችንና በቀላሉ እንዴት ማረም እንደምትችሉ በስፋት የምናይ ይሆናል። በተለይ ቁጥር 5 ላይ የምነግራችሁ ልማድ አብዛኞቻችን በየቀኑ የምናደርገው ነገር ግን ለልባችን ዋነኛ ጠላት ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ልብ በሰውነታችን ውስጥ ካሉ እጅግ ጠንካራ አካላት አንዱ ነው። በቀን ውስጥ ከ100,000 ጊዜ በላይ ይመታል። ከጭንቀት፣ ከእንቅስቃሴ፣ ከእረፍትና ከስሜት ጋር ራሱን በየጊዜው ያስማማል። ምንም እንኳ ይህንን ያህል ጠንካራ ቢሆንም ልብ ስስ ደካማ ጎንም አለው። ምልክቶቹ በግልጽ ከመታየታቸው ከረጅም ጊዜ በፊት ለአኗኗር ዘይቤያችን በዝምታ ምላሽ ይሰጣል። አብዛኞቹ ሰዎች የልብ ጉዳትን እንደ ድንገተኛ ክስተት፣ እንደ የልብ ድካም አድርገው ያስቡታል። ነገር ግን ያ አጋጣሚ ከመከሰቱ ከረጅም ጊዜ በፊት ስውር ለውጦች ያካሂዳል። የደም ስር ቁስለትን ይጨምራል፣ እንዲሁም የልብ ጡንቻ መስራት ከሚገባው በላይ በትጋት ይሰራል። እነዚህ ለውጦች ያለ ህመምና ቀስ በቀስ ነው የሚከሰቱት። ምልክቶች በሚታዩበት ጊዜ ጉዳቱ ለዓመታት ሲከማች የቆየ ይሆናል። ለዚህ ሂደት ምክንያት የሆኑትን ልማዶች መረዳታችን ልብን ቀደም ብለን በለሰለሰና ውጤታማ በሆነ መንገድ እንድንጠብቅ ይረዳናል። ልብዎን ቀስ በቀስ ሊያዳክሙ የሚችሉ መጥፎ ልማዶች ያልናቸው፣ አንደኛ ስር የሰደደ ጭንቀት። የረጅም ጊዜ ጭንቀት የስሜት ጉዳይ ብቻ አይደለም፣ የደም ዝውውር ስርዓት ጉዳይም ነው። ጥናቶች እንደሚያሳዩት በከፍተኛ የስነ ልቦና ጫና ውስጥ የሚኖሩ ሰዎች ዝቅተኛ ጭንቀት ካለባቸው ሰዎች ጋር ሲነጻጸሩ ለልብ ህመም የመጋለጥ ዕድላቸው ከ40 እስከ 50% ይበልጣል። የማያቋርጥ ጭንቀት እንደ ኮርቲሶልና አድሬናሊን ያሉ ሆርሞኖች በሰውነት ውስጥ ከፍ ብለው እንዲቆዩ ስለሚያደርግ የልብ ትርታንና የደም ግፊትን ይጨምራል። ከጊዜ በኋላ ይህ የማያቋርጥ ግፊት የደም ስር ግድግዳዎችን ይጎዳል፣ እንዲሁም የደም ስር መጥበብን ያፋጠናል። የልብ ችግር ባለባቸው ሰዎች ላይ ደግሞ ያልተቆጣጠሩት ጭንቀት ለድንገተኛ የልብ ድካም የመጋለጥ ዕድልን እስከ 2 እጥፍ ይጨምራል። ሁለተኛ፣ በስኳርና በተቀነባበሩ ምግቦች የበለጸገ አመጋገብ። ከመጠን ያለፈ ስኳርና የተቀነባበሩ ካርቦሃይድሬቶች ከልብ ህመም ጋር በእጅጉ የተያያዙ ናቸው። ምርምሮች እንደሚያሳዩት ከዕለታዊ ካሎሪያቸው ውስጥ ከ20 እስከ 25 በላይ የሚሆነው ከተጨመረ ስኳር የሚያገኙ ሰዎች ስኳር በትንሹ ከሚጠቀሙ ሰዎች ይልቅ በልብ ህመም የመሞታቸው ዕድል ከ30 እስከ 40% ይበልጣል። የስኳር በሽታ በሌለባቸው ሰዎች ላይ እንኳን ደጋግሞ የሚከሰት የደም ስኳር መጨመር የደም ስሮችን ውስጣዊ ሽፋን ይጎዳል። ይህም ጉዳት ቁስለትን፣ ኢንፍላሜሽን የሚጨምር ሲሆን ኮሌስትሮል በደም ስር ግድግዳዎች ላይ እንዲጣበቅ በማድረግ ወደ ልብ የሚሄደውን የደም ዝውውር ቀስ በቀስ ያጠበዋል። ሶስተኛ፣ ከመጠን ያለፈ የጨው አወሳሰድ። ጨው በደም ግፊት ላይ ቀጥተኛ ተጽዕኖ አለው። አንድ ሰው በአማካኝ በቀን ከ9 እስከ 12 ግራም ጨው የሚጠቀም ሲሆን የሚመከረው ከፍተኛ መጠን ግን በቀን 5 ግራም ብቻ ነው። ከፍተኛ የጨው አጠቃቀም ለደም ግፊት የመጋለጥ ዕድልን ከ20 እስከ 30% ይጨምራል። ከፍተኛ የደም ግፊት ደግሞ በዓለም ዙሪያ ላይ የሚከሰቱ ግማሽ ያህሉ የልብ ድካምና የደም መፍሰስ ወይም ስትሮክ ተጠያቂ ነው። በደም ግፊት መለኪያ ላይ የሚታይ እያንዳንዱ የ5 ሚሜ ኤችጂ ጭማሪ ለልብ ህመም የመጋለጥ ዕድልን ከ10 እስከ 15% ያህል ከፍ ያደርገዋል። አራተኛ፣ የአካል ብቃት እንቅስቃሴ አለማድረግ። እንቅስቃሴ ማጣት ለልብ ህመም መጋለጥን ከሚተነብዩ ቀዳሚ ምክንያቶች አንዱ ነው። የአካል ብቃት እንቅስቃሴ የማያደርጉ ሰዎች ዘውትር ከሚንቀሳቀሱት ጋር ሲነጻጸሩ ለልብ ህመም የመጋለጥ ዕድላቸው ከ20 እስከ 35% ይጨምራል። በቀን ለ30 ደቂቃ ያህል በእግር መጓዝ ብቻ የልብ ህመም ስጋትን
እስከ 25% ሊቀንስ ይችላል። ልብ የደም ስሮች ተለዋዋጭ እንዲሆኑና ቀልጣፋ የደም ዝውውር እንዲኖር በቋሚ እንቅስቃሴ ላይ ይተማመናል። በቀን ከ8 ሰዓት በላይ ተቀምጦ ማሳለፍ አልፎ አልፎ እንቅስቃሴ በሚያደርጉ ሰዎች ላይ እንኳን ለልብና የደም ዝውውር ችግር የመሞት እድልን በከፍተኛ ሁኔታ ይጨምራል። አምስተኛ ደካማ እንቅልፍ። እንቅልፍ ትልቅ ቢሆንም ትኩረት የማይሰጠው የልብ ህመም መንስኤ ነው። በሌሊት ከ6 ሰዓት ያነሰ የሚተኙ ሰዎች ለልብ ድካምና ለደም መፍሰስ የመጋለጥ እድላቸው ከ20 እስከ 30% ይጨምራል። ደካማ እንቅልፍ የደም ግፊት ቁጥጥርን ያውካል፣ ቁስለትን ይጨምራል፣ እንዲሁም የጭንቀት ሆርሞኖችን ከፍ ያደርጋል። የእንቅልፍ ሰዓት መዛባት በየቀኑ በተለያዩ ሰዓታት መተኛትና መንቃት ጠቅላላ የእንቅልፍ ሰዓቱ በቂ ቢመስልም እንኳ ለልብ ህመም የመጋለጥ እድልን ከ10 እስከ 20% ይጨምራል። ስድስተኛ ማጨስ። ማጨስ ልብን በቀጥታ ከሚጎዱ መጥፎ ልማዶች አንዱ ነው። አጫሾች ከማያጨሱ ጋር ሲነጻጸሩ ለልብ ህመም የመጋለጥ እድላቸው ከ2 እስከ 4 እጥፍ ይበልጣል። ማጨስ የደም ስር ግድግዳዎችን ይጎዳል፣ የኦክሲጅን አቅርቦትን ይቀንሳል፣ እንዲሁም ደም እንዲረጋ ያደርጋል። መልካሙ ዜና ግን ማጨስ ካቆሙ በኋላ በአንድ ዓመት ውስጥ ለልብ ድካም የመጋለጥ እድል በ50% ገደማ ይወርዳል። ከ5 እስከ 10 ዓመታት ውስጥ ደግሞ ስጋቱ ጭራሽ ከማያጨስ ሰው ጋር እኩል ይሆናል። ሰባተኛ ከመጠን ያለፈ የአልኮል አወሳሰድ። መካከለኛ የአልኮል አጠቃቀም ብዙ ጊዜ በተሳሳተ መንገድ ይረዳል። ነገር ግን ከፍተኛ የአልኮል አወሳሰድ ለደም ግፊት የመጋለጥ እድልን በ40% እና ከዚያ በላይ ይጨምራል። የረጅም ጊዜ ሱስ ደግሞ የልብ ጡንቻ መዳከምን፣ መደበኛ ያልሆነ የልብ ምትንና የደም መፍሰስ አደጋን በከፍተኛ ሁኔታ ይጨምራል። ስምንተኛ ደካማ የደም ስኳር ቁጥጥር። ደጋግሞ የሚከሰት የደም ስኳር መጨመር የደም ስሮችን ይጎዳል። የስኳር ህመም ያለባቸው ሰዎች ከሌለባቸው ይልቅ ለልብ ህመም የመጋለጥ እድላቸው ከ2 እስከ 3 እጥፍ ይበልጣል። ይሁን እንጂ የስኳር ህመም የሌለባቸው ሰዎችም እንኳ በተደጋጋሚ የስኳር መጨመር ካጋጠማቸው ለቁስለትና ለደም ስር ጉዳት ይጋለጣሉ። ለረጅም ጊዜ የደም ስኳር መጠን ላይ የሚታይ እያንዳንዱ የ1% ጭማሪ ለልብና የደም ዝውውር ህመም የመጋለጥ እድልን በ15 እስከ 20% ከፍ ያደርገዋል። ዘጠነኛ ከመጠን ያለፈ ውፍረትና የሆድ ስብ። ከመጠን ያለፈ የሆድ ስብ በተለይ አደገኛ ነው። የሆድ አካባቢ ውፍረት ያላቸው ሰዎች ጠቅላላ ክብደታቸው በጣም ከፍተኛ ባይሆን እንኳ ለልብ ህመም የመጋለጥ እድላቸው ከ30 እስከ 50% ይበልጣል። በሆድ ውስጥ የሚከማች ስብ ልብንና የደም ስሮችን በቀጥታ የሚጎዱ የቁስለት ኬሚካሎችን ይለቃል። አስረኛ ማህበራዊ መገለልና ብቸኝነት። የልብ ጤና አካላዊ ብቻ አይደለም። ስር የሰደደ ብቸኝነት ለልብ ህመምና ለደም መፍሰስ የመጋለጥ እድልን ከ20 እስከ 30% ይጨምራል። ብቸኝነት የጭንቀት ሆርሞኖችን፣ የደም ግፊትንና የቁስለት ምልክቶችን ከፍ በማድረግ በልብ ላይ ስውር ጫናን ይፈጥራል። የልብ ህመም በአንድ መጥፎ ልማድ ብቻ ሳይሆን በየቀኑ በሚደጋገሙ በርካታ ትናንሽ ስህተቶች የሚከሰት ነው። አብዛኛው የልብ ህመም ስጋት እስከ 80% የሚሆነው በአመጋገብ፣ በእንቅስቃሴ፣ በእንቅልፍ፣ በጭንቀት ቁጥጥርና ጎጂ ነገሮችን በማስወገድ በሚደረጉ የአኗኗር ለውጦች መከላከል ይቻላል ተብሎ ይታመናል። ልቦ ከከባድ እርምጃዎች ይልቅ ለዕለታዊ ቋሚነት የተሻለ ምላሽን ይሰጣሉ። ልብን መጠበቅ ከባድ አመጋገብ ወይም አድካሚ ስፖርትን አይጠይቅም። የሚጀምረው በትናንሽ ቋሚ ልማዶች ነው። በፋይበር የበለጸጉ አትክልት፣ ፍራፍሬ፣ ጤናማ ቅባቶችና ቀላል ፕሮቲን ያላቸው ምግቦችን ይመገቡ። የደም ዝውውር ንቁ እንዲሆን በእግር በመጓዝ ወይም ቀለል ያሉ እንቅስቃሴዎችን በማድረግ ሰውነቶን በየቀኑ ያንቀሳቅሱ። በትክክለኛ አተነፋፈስ፣ በጸሎት፣ በማሰብ ወይም ጸጥታ ባለው ጊዜ ጭንቀትን ይቆጣጠሩ። ለመደበኛ የእንቅልፍ ሰዓት ቅድሚያ ይስጡ። ማጨስን፣ አልኮልንና ከልክ ያለፈ አነቃቂዎችን ይቀንሱ። እነዚህ እርምጃዎች በልብ ላይ ያለውን ጫና ለመቀነስና ዘላቂ ጥንካሬን ለመገንባት በጋራ ይሰራሉ። እነዚህን ልማዶች መቀጠል የሚያስከትለውን አደጋ ስናይ ልብን የሚጎዱ ልማዶች ሳይታረሙ ሲቀጥሉ ውጤቱ ቀስ በቀስ ይታያል። የደም ግፊት ይጨምራል፣ የደም ስሮች ይደድራሉ፣ እንዲሁም ቆሻሾች ይከማቻሉ። የልብ ጡንቻ ይወፍራል፣ እናም የማጣራት ብቃቱ ይዳከማል። እንደ የደረት መጥበብ፣ የትንፋሽ ማጠር፣ ድካም፣ መፍዘዝ ወይም መደበኛ ያልሆነ የልብ ምት ያሉ ምልክቶች ዘግይተው ሊታዩ ይችላሉ። ይህም ብዙ ጊዜ ከዓመታት ስውር ጫና በኋላ የሚከሰት ነው። የልብ ህመም የቤተሰብ ታሪክ፣ የስኳር ህመም፣ ውፍረት ወይም ስር የሰደደ ጭንቀት ያለባቸው ሰዎች ይበልጥ ተጋላጭ ናቸው። ቀደም ብሎ የሚደረግ የአኗኗር ማስተካከያ የረጅም ጊዜ ስጋትን በከፍተኛ ሁኔታ ይቀንሳል። ልቦ በቀላሉ የሚሰበር አይደለም።
ነገር ግን ምላሽ የሚሰጥ አካል ነው። በየቀኑ እንዴት እንደሚኖሩ ያዳምጣል። ለዓመታት የሚደጋገሙ ጥቃቅን ልማዶች ወይም ያጠነክሩታል ወይም ቀስ በቀስ ያዳክሙታል። ፍጹምነት አያስፈልገውትም። የሚያስፈልገውት ቋሚነት፣ ንቃትና ለሰውነቱ ምልክቶች ዕውቅና መስጠት ነው።